የሰዓቱ ሰበር መረጃዎችም በዛሬው ዕለት ከደመጡ እጅግ ወሳኝ ርዕሰ ጉዳዮች መካከል ምክክር ኮሚሽኑ በትግራይ ጉዳይ ላይ ከባድ የሚባሉ ውሳኔዎችን ማስተላለፉ ተነግሯል። ምክክር ኮሚሽኑ ለሚቀጥሉት ቀናቶችም እንደሚቀጥሉ ታውቀዋል። በምክክር ኮሚሽኑ መሰረት ትግራይ ላይ ምን አይነት ሁነት ተፈጠረ የሚለውንና ከምክክር ኮሚሽኖች ጋር ተያይዞ አዳዲስ መረጃዎች ምንድናቸው በዚህ መረጃ ሰዓት ታደምጣላችሁ። ከዚህ በተጨማሪም ህወሓት መራሹ ጦር አዘናግቶ ወልቃይት ላይ ከባድ የሚባሉ ተኩሶችና ውጊያዎችን ለመጫር እንቅስቃሴዎች ማድረጋቸው ተነግሯል። በዛሬው ዕለትም በወልቃይት አካባቢ እንዲሁ ውጊያ መሰል ነገሮች እንደተከሰቱ ተገልጿል። ወልቃይት እንዴት ውላ አደረች የሚለውን በዝርዝር ከምንመለከታቸው የመረጃ ሰዓት መረጃዎች መካከል ሌላኛው አድርጌዋለሁ። ከዚህ በተጨማሪም በአማራ ክልል በተለያዩ ቦታዎች ላይ እንዲሁ ከባድ ውጊያዎች እየተስተዋሉ ይገኛሉ። ሰሞኑን አንድ ሳምንት የፈጀው የአፋብን ልዩ ኦፕሬሽን በዛሬው ዕለት መጠናቀቁ ይፋ ተደርጓል። ምን አይነት ሁነቶች ተፈጠሩ የሚለውና ከባድ የነበሩ ውጊያዎች የት አካባቢ ነበሩ በዝርዝር እንመለከታለን። ውድ ተመልካቾች እነዚህን ጨምሮ በርካታ ሊደመጡና ወደ እናንተ ቢደርሱ ይጠቅማል ያልኳቸው ሌሎች አጫጭርና ወቅታዊ መረጃዎችን ጨምሬ ለሚቀጥሉት ከ10 ደቂቃ በላይ ከኔ ጋር ስትቆዩ ወደ እናንተ በዝርዝር የማድረስ ነው የሚሆነው። በቅድሚያ ግን ለዚህ ቻናል አዲስ የሆናችሁ ቤተሰቦች ካላችሁና ለመጀመሪያ ጊዜ ይህንን ቻናል የምትመለከቱ ካላችሁ ሁሉ በእጅ የመረጃ ቻናል የተሰኘው የመረጃ ሰዓት ወደ እናንተ የሚቀርብበት ቻናላችን ነው። ሰብስክራይብ ካላረጋችሁ ሰብስክራይብ፣ እንዲሁም ቪዲዮን ሲጀምሩ ላይክ እና ሼር በማድረግ እንዲሆን በአክብሮት ጠይቃለሁኝ። በቀጥታ ወደ መረጃዎች የኔ ላቅና መልካም ቆይታን በእኔ በኩል ተመኘው። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ ኢትዮጵያውያን እንደምን ሰንብታችኋል? በመረጃ ሰዓት ዳግም ተገናኝተናል። መረጃዎቹን ወደ እናንተ እያደረስኩ አብሬያቸው የምቆየው ከሁሉ በእጅ የመረጃ ቻናል እኔ ሉል ነኝ። ቀዳሚውን መረጃ ወደ እናንተ በማድረስ የዕለቱን ፕሮግራም የምጀምር ነው የሚሆነው። ኢትዮጵያ ቀይ ባህርን መዳረሻዋን ያጣቸው በውስጥ ድክመት እንጂ በጠላት ብርታት አይደለም ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ በዛሬው የብሔራዊ ምክክር ጉባኤ መክፈቻ ላይ ባደረጉት ንግግር ኢትዮጵያ ለሺህ ዓመታት በባለቤትነት ያስተዳደረችውን የቀይ ባህር በር ያጣችው በጠላት ብርታት ሳይሆን ውስጥ ድክመትና በፖለቲካ ሸፍጥ መሆኑን ገልጿል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ እንዲሁ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው ሀገራት አሉ በማለት የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጨው፣ ከካራማራ እስከ ባድመ ሲፈተሽ ኢትዮጵያ ስትገነባ የሚያደፍጡና ስትጨቃጨቅ ጊዜ ጠብቀው ጣልቃ በመግባት መሻቷን እንዳታሳካ የሚያደርጉ ኃይሎች መኖራቸውን አሁን ድረስ ገልጿል። በዚህ የሽብልቅ ጉዞ በእኛ ስንፍና በእነሱ ጊዜ በመጠቀም የጥንቱን ታሪክ ብንተው በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩም ስለ ቀይ ባህር ጉዳይ በተለይ ሲናገሩም ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለአካባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ወይም ስለሚኖር አይደለም ሲሉ ተደምጠዋል። አያይዞም ሀገሪቱ ስትዳከም ጣልቃ ስለሚገቡ ኃይሎችም ሲናገሩ ሁልጊዜም ጥቅማችንን አሳልፈን የምንሰጠው ስንገነባ ያልነበሩ፣ ስንሿኮት ስንጣላ የሚያንዣብቡ አሞሮች ስላሉ ነው ብለዋል። አሞራ ሲታረድ ይመጣል፣ ሲገነባ የለም። ህዳሴን ስንገነባ እኛ ጋር አልነበሩም። ከተሞቻችን ሲያሸበርቁ እኛ ጋር ያልነበሩ፣ ልማት ስንጀምር እኛ ጋርም ያልነበሩ፣ እርስ በርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት ሲያቀብሉ፣ ብር ሊያቀብሉ እንዲሁም በሚዲያ ፕሮፓጋንዳ ሲያደርጉ ይታያሉ ሲሉም ገልጿል። ጠቅላይ ሚኒስትሩም እጅግ የተከበረው የኢትዮጵያ ህዝብ አንድ ነገር ልብ እንዲል እፈልጋለሁ በማለት ምንም ጉዳይ በውስጥ ቢያከራክረን፣ ምንም ጉዳይ በውስጥ ቢያጨቃጭቀን እንዲህ ባለ መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቅም የኢትዮጵያን መሻትና ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል ሲሉ ነው ጥሪ ያቀረቡትም። በኢትዮጵያ ሉዓላዊነትና ብሔራዊ ጥቅም ላይ ለሚደራደሩ የውጭ ኃይሎችም ጠንካራ መልእክት ሲያስተላልፉም በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛንን፣ የቅርጫውንም ባለቤት የምንወስነው እኛንን ሲሉም ዝተዋል። የተረፈንን የማንፈልገውን ካልሆነ በቀር የትኛውንም አሞራ በጉልበት ከየትኛውም ቅርጫ ላይ አንዲት ኪሎ ስጋ መውሰድ አይችልም።
ስንፈልግ ስንወድ እናጋራለን እንጂ ሲሉም ነው የህወሓትና የኤርትራን ታጣቂ ቡድኖች የተቹትም። ከወዲሁ የእኛን ታሪክ በትክክለኛው መንገድ አገላብጣችሁና አውቃችሁ ቀልባችሁን በመመለስ ለጋራ ጥቅም በጋራ እንድንሰራ ጥሬን ላቀርብላችሁ ከምፈልጋቸው ወዳጆች መካከል በትግራይ አካባቢ ያላችሁ ባለስልጣኖችን ነው ሲሉም ጠቅሷል። በተለይም ዶክተር ደብረጽዮንና አካባቢው ላይ እሳቸው የሚመሩት አንጃ ወደዚህ ወደ ምክክር ኮሚሽኑ ጊዜው ሳይረፍድ እንድትመለስ በታናሽ ወንድምነት እጠይቃለሁ ሲሉም የምክክር ኮሚሽኑ ላይ እንዲሁ ማብራራታቸው ነው በዛሬው ዕለት የተስተዋለው። ውድ ተመልካቾች በሌላ ወሳኝ መረጃ የብልጽግና ሰራዊት አባላት እርስ በርስ መገዳደላቸው ተገለጸ። ብልጽግና የሰበሰበውን አጋሪ ኃይል ወደ አፋብኃ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም 2ኛ ኮር ቀጠና ለዘረፋ በኦህዴድ መራሹ ጦር እንዲሁ ቢያክተለትልም በዛሬው ዕለት እርስ በርስ ባለመስማማት ሲታኮሱ መዋላቸው ተገልጿል። ለምዝመራ ዘመቻ ከሰኔ 14 ቀን 2018 ዓ.ም ጀምሮ በእነ መካሻ አለማየሁና አባይ ግዛው የልመና ጥሪ ተሰባስቦ ወደ ከሰም የገባው ሰራዊት ከአካባቢው ሚሊሻዎች ጋር በመቀናጀት በ32 የገጠር ቀበሌዎች ላይ ወረራ አካሂዶ አፋብንን የማጥፋት ዘመቻ በሚል የዘመተ ቢሆንም ዘማቹ ኃይል በአፋብን ክድ በመመታቱ ከባድ መስዋዕትነትን ከፍሎ ባለፉት 24 ሰዓታት እንዲሁ በርካታ ቦታዎችን ማጣቱ ተነግሯል። ሆኖም ካፈርኩ አይመልሰኝ በሚል ስሜት የዘመተው የአገዛዙ ኃይል የማህበረሰቡ መኖሪያ ቤቶች፣ ንብረቶችን፣ ትምህርት ቤቶችና ጤና ኬላዎችን በመዝረፍ መቆየቱ ይታወሳል። በዚህ የዘረፋ ተግባር ተጋላጭ የሆኑት ኮቱ ከተማ የደረሰው አሰቃቂው ድርጊት አንዱ ሲሆን በ7/11/2018 ዓ.ም በኮቱ ታዳጊ ከተማ ውስጥ ሰራዊቱ በሴቶችና በአዛውንቶች ላይ ከባድ የሚባሉ አሰቃቂ ድርጊትን ፈጽሟል። የአመራሮቹ ተሳትፎና ማሳሰቢያው እንዲሁ የቀጠለ ሲሆን ይህ ጦር የተሰጠውን ተልዕኮ ማሳካት ሲያቅተው በብአዴን ከፍተኛ አመራሮች ይሁንታ ማህበረሰቡን የመዝረፍ እንዲሁም ሴቶችና ህጻናትን ማሰቃየት ላይ ተጠምዶ መዋሉ ተነግሯል። በዛሬው ዕለትም በሁለት አንጃዎች በመከፈል የዘረፉትን ንብረት በመካፈል ባለመስማማታቸው ሲታኮሱ መዋላቸውና 3 የመከላከያ ሰራዊት አባላቶች መገደላቸው ነው መረጃው ያተተው። ውድ ተመልካቾች በሌላ ወሳኝ መረጃ በኤፍራታ ግድም ክላስተር 7 ለ7 ክፍለ ጦር መብረቃዊ ጥቃት ፈጽሞ ከባድ ድል ተቀዳጀ። በአፋብኃ ሸዋ ጠቅላይ ግዛት በአሳምነው ዕዝ ስር የሚንቀሳቀሰው 7 ለ7 ክፍለ ጦር ታሪክ የማይረሳውን ደማቅ ወታደራዊ ገድልና የድል ታሪክ መጻፉን ዛሬም በደመቀ ሁኔታ ቀጥሎበታል። ክፍለ ጦሩ በትናንትናው ዕለት ማለትም በሐምሌ 7 2018 ዓ.ም በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ኤፍራታና ግድም ክላስተር በተቆጣጠራቸው ቀጠናዎች ላይ የነበረውን ይዞታ በጽኑ መሰረት ላይ እያጠናከረ በጠላት ላይ አመርቂ ድል አስመዝግቧል። በአራት አቅጣጫዎች የተሰነዘረበትን ጥቃት ከካራ ለጎማ ቀበሌ እስከ አርሶ አባ ዘንቦ ድረስ በነበረው ውጊያ የክፍለ ጦሩ የደህንነትና የወታደራዊ መዋቅር እጅግ በተቀናጀና መብረቃዊ በሆነ ፍጥነት በአንድ ጊዜ በአራት አቅጣጫዎች የተቀናጀ እርምጃ ወስዷል። በበርግቢ ቀበሌ ኦፕሬሽን እንዲሁ የክፍለ ጦሩ አባላት ከአርብ ገበያ በመነሳት የጠላትን ወታደራዊ የደህንነት መረብ በመበጣጠስ በእርግቢ ቀበሌ ውስጥ በስኬት ሰርገው መግባት ችለዋል። በዚህም የህዝብ ደህንነት አደጋ ላይ ጥሎ የነበረውን የሚሊሻ አባል በቁጥጥር ስር በመዋል የጠላትን ዓይንና ጆሮ ሙሉ በሙሉ ማሰወሩ ተገልጿል። የሞሉ ባህር ፍልሚያም ላይ በርካታ ሁነቶች የተመዘገቡ ሲሆን በዚያም ተመሳሳይ ሰዓት ከአጣዬ ከተማ በ2 ኪሎ ሜትር ርቀት ላይ በምትገኘው ልዩ ስሟ ሞሉ ባህር በተባለች ስፍራ ጀግኖቹ ባደረሱት ከባድ ጥቃት በርካታ የጠላት አባላት እስከ መጨረሻው ሲሸኙ ወታደራዊ አቅማቸውን የሚያዳክም ልዩ ልዩ ቁሳቁሶችም መማረካቸው ጭምር ነው የተረጋገጠው። ውድ ተመልካቾች በሌላ እጅግ ወሳኝ መረጃ በዛሬው ዕለት በምክክር ኮሚሽኑ አገዛዙ ተጠምዶ በዋለበት በዚህ ሁነት ላይ ህወሓት ዳግም አዘናግቶ ውጊያ መክፈቱ ተነግሯል። በወልቃይት በዛሬው ዕለት ከባድ የሚባል የተኩስ ልውውጥ እንደነበረ ተነግሯል። ወልቃይት ላይ የሰፈረው ከባዱ የአገዛዙ የመከላከያ ጦር ከአርሚ 37 የሚባለው ከወያኔ ጦር ጋር ከባድ የተኩስ ልውውጥ ማድረጉ ተነግሯል። መድፍ ጭምር በመጠቀም እንዲሁም ታንኮቹንም በመሳብ ከባድ የሚባል ውጊያ ማድረጉን ህወሓት ገልጿል። ነገር ግን ምንም አይነት ይዞታና ቦታ ሳይቆጣጠር ወደ መጣበት መመለሱ ነው የተረጋገጠው። በጣም አሳዛኝ የሚያደርገውም ለገበያ የወጡ 2
አዛውንቶች ግን ላይመለሱ በዛው መቅረታቸው ነው የተረጋገጠው ማለት ነው። ወደ ተመልካቾች በወልቃይት አካባቢ አሁን ላይ ለማጣራት ያደረገው ሙከራ ባይሳካም ነገር ግን ላለፉት 2 ሰዓታት ኔትወርኮች ተቋርጠው እንደነበሩና አሁን ግን ኔትወርክ መስራቱን መቻሉን ለማረጋገጥ ችለናል። አካባቢው ላይ ያላችሁ ወዳጅ ዘመዶች ያላችሁ ሰዎች እንዲሁ ኢንተርኔትም ስልክም አሁን ላይ ስለተለቀቀ ማግኘት ትችላላችሁ። አካባቢው ላይ ከባድ የነበረ ውጥረት ነግሶ እንደነበረ ነው ለማረጋገጥ የቻልነው። በመጨረሻም ቤት ሰርቶ ያለማከራየት አይቻልም ሲል መንግስት አወጀ። አከራዮች ተጠንቀቁ። በአዲስ አበባ አዲስ መመሪያም መውጣቱ ተሰምቷል። ቤት ሰርተው ወይም አድሰው ሳይጠቀሙበት ወይም ሳያከራዩ ለ6 ወራት ካስቀመጡ መንግስት ቢከራይ ሊያገኝ የሚችለውን ገቢ አስልቶ ግብር እንዲከፍሉ ያደርጋል ተብሏል። ይባስ ብሎ ደግሞ የቤቱ ሳይከራይ ከ5 ዓመት በላይ ከቆየ ዓመታዊ የንብረት ግብሩ ላይ 25 በመቶ ተጨማሪ ቅጣትም ይጣልበታል። አከራዮች ቤቴ ነው የፈለግኩትን አደርጋለሁ ማለት አይችሉም ሲል መንግስት ደንግጓል። የህግ ባለሙያዎችም ቤት ለማግኘት ህዝቡ እየተቸገረ ቤት ዘግቶ ማስቀመጥ መብት አይደለም እያሉ ይገኛሉ። ቤታችሁን ዘግታችሁ ያስቀመጣችሁ አከራዮች ሰው ይኑርበትም ሲል መንግስት ገልጿል። ውድ የሁሉ በእጅ መረጃ ቻናል ተከታታዮች ለሰዓቱ ያጠናቀርናቸው መረጃዎች እነዚህን ይመስሉ ነበረ። ወደ በኋላ ላይ በአዳዲስ ወቅታዊና ፈጣን መረጃዎች ዳግም እንደምንገናኝ ቃል እየገባው የሰዓቱን መረጃ እዚህ ላይ ፈጸምኩኝ። ቪዲዮ ከተመቻችሁ እንደተለመደው ላይክ፣ ሼር እንዲሁም ማንኛውንም ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በድጋሜ በአክብሮት ጠየቅኩኝ። ሀገራችን በህዝቦቿ ጥረት ታፍራና ተከብራ ለዘላለም ትኖር። ብሩህ ቀን በእኔ በኩል ተመኘውላችሁ። መልካም ጊዜ